እዚሽ ጋር የቴሌግራም ሊላኩላችሁን የኤክስነስ የሚለውን ሊንክ እሱን ስትጫኑት ቀጥታ ወደ እንደዚህ አይነት ዌብሳይት ኢንተርፌስ ነው የሚወስዳችሁ። ከዛ በኋላ እዚህ ኦፕን ኒው አካውንት የምትላለች እሷን ኦፕን ኒው አካውንት የምትለዋን ትጫኑታላችሁ። ከዛ በኋላ የአካውንት ዝርዝሮች አሉ። ብዙ አይነት አካውንቶች አሉ እዚህ ላይ ሮ፣ ስፕሪት፣ ዜሮ፣ ፕሮ እና ስታንዳርድ የሚባሉ አሉ። ከዛ ውስጥ እኛ የምንጠቀመው ስታንዳርዱን ነው። ስታንዳርድ ላይ እናደርገውና ኮንቲኒው እንለዋለን። ከዛ በኋላ እዚህ ጋር ሪል እና ዲሞ የሚሉ ሁለት አማራጮች ያመጣሉ። አሁን እኛ የምንፈልገው በዲሞ አካውንት ትሬድ ማድረግ ስለሆነ ዲሞ እናደርገዋለን። እዚህ ጋር ማክሲመም ሊቨሬጅ የምትለው እዚህ ጋር ሌቨሬጅ የባለፈው ቪዲዮዎች ላይ ሌቨሬጅ ምን ማለት እንደሆነ ሲያወራ ሰምቻችሁታልና ሌቨሬጅ የምትለዋን አንሊሚትድም ማድረግ እንችላለን። 1-200ም 50ም እኛ እንደምንፈልገው ማድረግ እንችላለን። ግን ይሄ ለውጡ ምንድነው? አካውንታችን ሪስክ ማኔጅመንታችን ወይም እኛ ራሳችን አስበን ሪስካችንን በአግባቡ ማኔጅ ማናረግ ከሆነ ያለንን ሙሉ ለሙሉ ባላንስ ለማጣት ምክንያት ሊሆነን ይችላል። ስለዛ ዝም ብለን አሁን ለምሳሌ 1-200 ላይ እናደርገዋለን። ባላንስ ሴት አድርጉ ይለናል። ዲሞ ስለሆነ ነው ይሄ አሁን እኛ ትሬድ የምናደርግበት ችሎታችንን ምናምን የምንፈትንበት እንትን ስለሆነ ራሳችን ክሬት እናደርጋለን። $1020 እናደርገው ለምሳሌ። ከዛ በኋላ ዩናይትድ ስቴትስ ይላል። ይሄ ከረንሲው ዩኤስዲ ነው የምንፈልገው። አካውንት ኒክኔማችንን ከፈለግን የፈለግነውን ማድረግ እንችላለን። ግን ለምሳሌ ፎርዋርድ ቴስት እናድርገው። ቴስት 1 እንበለው እና ከዛ በኋላ ፓስወርድ ማንረሳውን የራሳችንን ፓስወርድ እናደርግበታለን። ከዛ ውስጥ ፓስወርዱ ካፒታል፣ ስሞል ሌተር፣ ቁጥር በውስጡ መኖር አለበት እና ደግሞ ስፔሻል ካራክተር ኮማ ሊሆን ይችላል፣ ስላሽ ሊሆን ይችላል። ሌሎች ከፊደል እና ከቁጥር ውጭ ያሉ ካራክተሮችን እነሱን ማስገባት ይኖርብናል ፓስወርድ ላይ። ከዛ በኋላ እነዚህን ሙሉ ካስተካከልን በኋላ እዚህ ጋር እንዳትረሱ፣ ይሄ ዲሞ ማድረጋችሁ እንዳትረሱ፣ ባላንስ ሴት ማድረጋችሁን እንዳትረሱ። ከዛ ፓስወርድ ሴት አድርጉ። ክሬት አን አካውንት ስትሉት ክሬት ያደርጋል። ከዛ በኋላ ይሄው እዚህ ጋር አምጥቶልናል ማለት ነው። እዛ ጋር የሞላ ነው ባላንስ ይሄው እዚህ ጋር ዲሞ ይላል አካውንታችን። ከዛ በኋላ እዚህ ጋር ትሬድ የምትላለች ሴት ባላንስ የምትላለች ድጋሚ ባላንሳችንን ማስተካከል ከፈለግን ምናምን። ሌላም ዲሞ አካውንት ከፈለግን ደግሞ ለምሳሌ የተለያየ አሁን እዚህ ላይ ጎልድ ትሬድ የምናደርግ ከሆነ ሌላ ደግሞ ቴስት የምናደርግበት ደግሞ ሌላ ፔር ካለ አዲስ ሌላም ዲሞ አካውንት እዚህ ጋር ኦፕን ኒው አካውንት በሚለው መክፈት እንችላለን። እሺ እኛ አሁን ትሬድ የምትለውን ስንጫናት እዚህ ጋር ሁለት አማራጭ ያመጣልናል። ኤክስነስ ተርሚናል ስትነኩት ራሱ ቀጥታ እዚሁ ከኤክስነስ ጋር የተገናኘ ፕላትፎርም ስለሆነ ይከፍትላቸዋል። MT5 የሚለው ግን ዳውንሎድ ማድረግ ያለብን አፕሊኬሽን አለ። ስልክ ላይም ፒሲ ላይም የሚሰራ ነው MT5። እሱ አሁን ላይ ብዙም አስፈላጊ አይደለም። በትክክለኛ ገንዘብ እንትን ስንል ምናምን ቶሎ ትሬዶችን ኤክሲኪዩት ለማድረግ ኢንትሪ ቶሎ ለመግባት ምናምን እቺኛዋ ጥሩ ናት። ግን አሁን ኤክስነስ ተርሚናል ሪስክ ካልኩሌት ስለሚያደርግልን ምናምን ጥሩ ነው። እዛውም አናላይሲስ መስራት ስለምንችል ለዛ ኤክስነስ ተርሚናል እንጠቀማለን። ኤክስነስ ተርሚናል ላይ ስንሄድ የሚወስደን የራሱ የትሬዲንግ ፕላትፎርም አለ። እዛ ኢንተርፌሱን ይከፍትልናል ማለት ነው። ኔትወርኩ ነው። ይኸውና ኤክስነስ ተርሚናላችን እንደዚህ አድርጎ ይከፍትልናል። ይሄ አሁን 1 ሚኒት ቻርት ነው። ይሄ እዚህ ጋር የምታዩቸው እነዚህ ካንድል ስቲክ የሚባሉት ናቸው። እነዚህ ገንዘብ
ወይም ዋጋ ሲንቀሳቀስ በምን ያህል ሬንጅ ውስጥ ከየት ተነስቶ የት ድረስ እንደደረሰ በአንድ ደቂቃ ውስጥ አሁን ለምሳሌ እቺ አንዷ ካንደልስቲክ በአንድ ደቂቃ ውስጥ ተሰርታ ያለቀች ነው። እዚሽ ጋር ያለችውን 5 ደቂቃ ባረጋት ደግሞ አሁን የሚመጣልን አንዱ ካንደልስቲክ ደግሞ እቺ የምታዩት አንዷ በ5 ደቂቃ ተሰርታ የምታልቅናት። 15 ባረጋው አሁን ይቀይሯል። እቺ አንዷ በ15 ደቂቃ ተሰርታ የምታልቅናት። ስለዚህ ታይም ፍሬማችሁን እዚህ ጋር ሚኒት የሚል አለ። ለምሳሌ እኛ 1 ደቂቃን 5 ደቂቃን እና 15 ደቂቃን ኮከቦቹን ፒክ እናደርጋለን። ፌቨራይት ላይ እናደርጋቸዋለን ስለምንፈልጋቸው። ሌላ ከደቂቃ ውጪ ያሉትን ደግሞ ሰዓት 1 ሰዓት እና 4 ሰዓትን ዴይ የምትለዋን ደግሞ እዚሽ ጋር 1 ዴይ እና 1 ዊክ የምትለዋን ሰሌክት እናደርጋለን እነሱን ስለምንጠቀማቸው። ከዛ በኋላ ለምሳሌ አሁን እዚህ ጋር እቺኛዋ በዚህ ሳምንት አሁን እዚህ ጋር ቀድማ ያለችው እዚሽ ጋር የምታዩት ማለት ነው። ባለፈው ሳምንት ከሰኞ ተነስቶ እዚሽ ጋር ያለችው ከሰኞ ተነስቶ እስከ አርብ ባለው የተሰራሽ ካንድልስቲክ ናት። እዚህ 1 ዴይ ላይ ሳረገው ደግሞ እዚሽ ጋር ዲ የምትለዋ ላይ ሳረገው ይሄ ዛሬ ከጠዋት ተነስቶ እስከ ማታ ድረስ ያለው የዋጋ እንቅስቃሴ የሚያሳየኝ ነው። 4 ሰዓት ሳረገው ባለፉት 4 ሰዓታቶች ያለውን የዋጋ እንቅስቃሴ የሚያሳየኝ ካንድልስቲክ ይሆናሉ ማለት ነው እነዚህ። ስለዚህ እነዚህ አሁን ከላይ የምታዩት አሁን ኤክስኤ ዩኤስዲ፣ ዩሮ ዩኤስዲ፣ ቢቲሲ ዩኤስዲ፣ ጂፒዋይ የሚሉት ትሬድ የምናደርጋቸው እንትኖች ናቸው፣ ፔሮች ናቸው። እዚህ ላይ መጨመር የምንፈልግ ከሆነ እዚህ ውስጥ ገብተን እኛ ትሬድ ማድረግ የምንፈልገውን እኔ አሁን እነዚህ ፌቨራይት ላይ ያደረኳቸው ቼክ ማድረጋቸው ፔሮች ናቸው። ከዚህ ላይ መቀነስ ከፈለግን ለምሳሌ አሁን ይሄ እኔ ዩሮ ዩኤስዲን አልፈልገውም፣ ኤክስ ባረገው ይጠፋልኛል። እዚሁ ወደ ቢቲሲ መግባት እችላለሁ፣ ወደ ዩኤስዲ ጂፒዋይ መግባት እችላለሁ፣ ወደ ጎልድ መግባት እችላለሁ ነው እንደዚህ ማለት ነው። ስለዚህ እዚህ ጋር መቀየር እንችላለን። ሌላው እዚህ ሴል እና ባይ የሚሉ 2 በተኖች አሉ። ምሳሌ እዚህ ጋር ባይ ብለው አሁን እዚህ የሚያመጣልኝ ሪስክ ካልኩሌተር ፎርም የሚል አለ። እሷ ጥሩ ናት። ሬጉላር ፎርም ካደረጋችሁት ራሳችሁ ነው እዚህ ጋር ቮሊዩሙን ራሳችሁ ናችሁ የምትመርጡት። ፕሮፊታችሁን ምናምን ራሳችሁ በፕራይሱ ሊሆን ይችላል፣ በዶላር፣ በፒፕስ፣ በፐርሰንት ሰሌክት ማድረግ ትችላላችሁ። ግን እኔ ፕሪፈር ማድረገው እቺኛዋ ሪስክ ካልኩሌተር ፎርም የምትለዋል። የስ ፕሮሲድ ትሉታላችሁ። ከዛ በኋላ ለምሳሌ ማርኬታችሁን አናላይሲስ አድርጋችሁ እዚህ ጋር ኢንትሪ መግባት ከፈለጋችሁ እዚህ ጋር ሆናችሁ ኢንትሪ መግባት ከፈለጋችሁ ለምሳሌ ባይ ፖዚሽን መያዝ ከፈለጋችሁ እቺ ባይ የምትለዋን ትመርጣላችሁ። ካላችሁ አካውንት ላይ ምን ያህል ፐርሰንት ነው ሪስክ ማድረግ የምትፈልጉት? ለምሳሌ 50% ማለት እኛ አሁን $1020 ነው ያለን። 50% ሪስክ ስናደርግ $510 ሪስክ እያደረግን ነው ማለት ነው። ስለዚህ ከኛ አናላይሲስ ውጪ የሆነ ነገር ማርኬት ላይ ከተፈጠረ እና ምናልባት ስቶፕ ሎሳችንን ቢነካብን ወይም ተቃራኒ አቅጣጫ ቢሄድ ማርኬቱ $510 ሉዝ ለማድረግ ፈቃደኛ ሆነናል ማለት ነው። ስለዚህ ሪስካችን እንደዚህ በጣም ትልቅ ሪስክ መውሰድ ጥሩ አይደለም። እሱን ወደፊት ቪዲዮዎቹን በደንብ ስንል ምን ይሆናል፣ በምን ያህል ፐርሰንት ሪስክ ማድረግ ጥሩ ነው ምናምን የሚለውን ነገር እዛ ላይ በደንብ ያስተምረናል ማለት ነው። ስለዚህ ሪስክ ለማድረግ ለምሳሌ 50% ብንለው 50 እዚህ ጋር ዩኤስዲ የምትለዋን ወደ ፐርሰንት ቀይሯት 50% ብንለው ከዛ ስቶፕ ሎሳችን በፒፕስ ለምሳሌ 250 ፒፕስ ብናደርገው ከዛ ፕሮፊታችንን 500 ፒፕስ ብናደርገው አሁን ምን እያደረግን ነው? ለማጣት $250 ማነው 250 ፒፕስ ድረስ ያለውን ለማጣት ፈቃደኛ ነን ማለት ነው ራሳችን። ስለዚህ እዚህ ላይ ለምሳሌ 250 ፒፕስ ወደ ታች ቢሄድ 50% ሪስክ ሳደርግ እዚህ ጋር ከደረሰ ማርኬቱ
አሁን ካለበት ተነስቶ ወርታች ከደረሰ 510 ዶላር ሉዝ አደርጋለሁ ማለት ነው። ያ ማለት ምን ማለት ነው? 50% የዛኛው ማለት ነው። እችኛውን ፐርሰንቴጅ ግን ብቀይራት ለምሳሌ 20% ባረጋት 204 ዶላር ሉዝ ለማድረግ ነው ፈቃደኛ የሆንኩት ማለት ነው። ሌላ ፐርሰንቴጁ እዚሁ እንዳለ አሁን እዚህ ጋር ኮንፊርም ባይ የምትለው ጋር 0.82 ሎት ሳይዝ ይላል። ይሄ ቮሊዩሙ ነው። ስለዚህ አሁን ለምሳሌ ስቶፕ ሎሴን ከዚህ ቦታ ላረቀው ብልና 500 ፒፕስ ባረገው ወደታች እዚህ ጋር ቀደም 0.41 የሚለው ሎት ሳይዝ 8 የሚለው ሎት ሳይዝ ወደ 41 ዝቅ ብሏል። አሁንም ላርቀው ብል ስቶፕ ሎሴን ወደ 600 ፒፕስ ወደታች ላርቀው ብል ስንት ይሆናል? 0.34 ሎት ሳይዝ ይሆናል ማለት ነው። ስለዚህ ይሄ ፒፕሱን በቀያየራችሁ ቁጥር ሪስክ የምታደርጉት እንደዛ ይሆናል፣ ግን የምትገቡበት ቮሊዩም እየቀነሰ የሚሄድ ይሆናል ማለት ነው። ስለዚህ ለምሳሌ 200 ፒፕስ እናድርገው። እንደዚህ አድርገን ይሄንንም 50 አድርገን ሲስተካከል በኋላ ላይ ባይ መግባት የምንችልበት ሰዓት ካለ ወይ ሴል መግባት የምንችልበት ሰዓት ካለ ያንን ገብተን በዚህ ኮንፊርም ስንለው አሁን ለምሳሌ እኔ ሴል ማድረግ ከፈለኩኝ ሪስክ ማድረግ የፈለኩት 20% ከሆነ ስቶፕ ሎሴ ኔጌቲቭ 200 ፒፕስ ባደርገው 500 ፒፕስ ባደርገው ከዛ ቴክ ፕሮፊቴን 1000 ፒፕስ ባደርገው 0.41 ይላል። ስለዚህ እዚህ ጋር ለምሳሌ አሁን ሴል ብለው ማርኬቱ ፖዚሽን ይከፍትልኛል ማለት ነው። ማርኬት ፖዚሽን ከፈተልኝ። ይሄንን አሁን አንደኛ እንደዚሁ እንዲያደርገው እናንተ ማያመጣ ከሆነ እቺን የአይኗን ምልክት ስትነኩ እዚህ ጋር ኦፕን ፖዚሽንስ ይልና ቲፒ ስቶፕ ኤስ ቲፒ እና ኤስኤል የሚለው ቼክ ካልተደረገ ቼክ ካልማታረጉት ከሆነ ላያሳያችሁ ይችላል። ይሄ ከላይና ከታች ኤስኤል እና ቲፒ የሚለውን የብሩን መጠን ላያሳያችሁ ይችላል። ለምሳሌ እንደዚህ ቢጠፋ ያጠፋዋል። እቺን ቼክ ሳረጋት ያመጣታል። ስለዚህ እንደፈለጋችሁ መጠቀም ትችላላችሁ። ሁለት እነዚህ ቱሎች አሉ፣ ሾርት እና ሎንግ ፖዚሽን የት ላይ እንደሚመረጥ ቼክ አድርጋችሁ። ለምሳሌ አሁን የገባውበትን ቦታ እንደዚህ አድርጌ እቺ ቀይዋ የስቶፕ ሎሴ ናት፣ እቺ አረንጓዴው ደግሞ የፕሮፊት ሳይዴ ናት። ስለዚህ 1 to 2 እንደዚህ አድርጌ ፖዚሽኔን እንደዚህ አድርጌ አስተካክላለሁኝ ማለት ነው። አሁን ይሄ ባይ ፖዚሽን የከፈትኩት ነው ቀን። ስለዚህ ቅድም ባለው መሰረት ሪስካችንን ካልኩሌት አድርገን አሁን እዚህ ጋር 350 ፒፕስ ሉዝ ለማድረግ 350 ዶላር ሉዝ ባደርግ ተቃራኒ ቢሄድ ማርኬቱ 350 ዶላር ሉዝ ለማድረግ እኔ እንዳልኩት ደግሞ አናላይሲስ ልክ የሆኑ ምናምን 500 ዶላር ነው የምሰራው በዚህ ትሬድ ማለት ነው። ስለዚህ አሁን ይሄ ፖዚቲቭ ውስጥ ነው ያለው፣ ወደ 80 ምናምን ዶላር እያለ ነው። እዚህ ጋር የምንገባባቸው ሁኔታዎች ምናምን አሉ። እነሱን መጀመሪያ ቼክ አድርገን በራሳችን እርግጠኛ ስንሆን ሪስካችንን ለማጣት ያቀርነው ነገር በኋላ ማያስፈራን ማያስደነግጠን ምናምን ነገር እንደሆነ ቼክ አድርገን ነው ፖዚሽን መክፈት ያለብን ማለት ነው። ስለዚህ አሁን ይሄ ትሬድ እንደዚህ እየሄደ ነው። ከዚህ ውጭ አሁን ብሩን እንደዚህ ወደ ኔጌቲቭ እየሄደ ምናምን ሲሆን እኛ ካሰብነው አላማ ውጭ ሲሄድ ስለሚያስደነግጠን እንዲህ ዝም ብለን ስናየው ብሩን ሲቀንስ ሲጨምር ምናምን ኢሞሽናል ሊያደርገን ስለሚችል ከዚህ ውጪ የትሬዲንግ ቪው የሚለው እንትን ዌብሳይት ቴሌግራም ላይ ላኩላችሁ። እሱን ስትለኩት ደግሞ እንደዚህ ትሬዲንግ ቪው ወደሚለው ሳይን ኢን ታደርጉና ሳይን አፕ ታደርጋላችሁ። ከዛ በኋላ እዚህ ጋር ዋች ሊስት አለች ከጎን። ዋች ሊስት ላይ ፌቨራይታችሁን እናንተ የምትፈልጉትን ፔር ሰሌክት ታደርጉና እንዲህ ታስቀምጣላችሁ። ለምሳሌ እኔ XAU USD የሚለው ጎልድ ነው። እሱን አሁን የከፈትኩት ትሬድ እሱን ስለሆነ እሱን ከፍተዋለሁ። ፉል ቻርት አደርጋለሁኝ።
ከዛ በኋላ እንደዚህ ቻርቴን ያሳየኛል። ቅድም እዛ የኤክስነስ ላይ ታይም ፍሬም አለው እንዳልኳችሁ። እናንተ ደቂቃውን ታስተካክሉና በምንፈልገው ታይም ፍሬም ላይ አድርገን ቻርቶቹን ማየት እንችላለን። 1 ደቂቃ፣ 5 ደቂቃ፣ 15 ደቂቃ የሚሉትን ቼክ አድርገን ማየት እንችላለን ማለት ነው። ስለዚህ እንደዚህ ከከፈትን በኋላ ይሄ አስወጥቶኝ ማርኬቱ የሄደው ነው። ይሄ ትንሽ የቆየ ትሬድ ነው። ዛሬ አሁን የከፈትኩት ቅድም ያየ ነው እዚህ ጋር የከፈትኩት። አሁን ያለሁት የ5 ደቂቃ ታይም ፍሬም ላይ ነው። ያ ማለት አንዷ ካንድል የምትሰራው በ5 ደቂቃ ውስጥ ነው። ይሄ አሁን 4 አወር ላይ አድርጌዋለሁ። አንዱ ካንድል የተሰራው ይሄ አሁን 4 ሰዓት ይፈጅበታል ዘግቶ ሌላ ለመክፈት ማለት ነው። ይሄ ትሬዲንግ ቪው አንዱ ካንድል ምን ያህል ሰዓት እንደቀረውም እዚሁ ያሳየናል፣ ጥሩነቱ ማለት ነው። ስለዚህ አሁን እዚህ ጋር $100 ሰርቻለሁ። አይ በቃ ልዝጋ እዚህ ጋር ምናምን በቃኝ ወደሚል ስሜት ውስጥ እንዳንገባ በአግባቡ ራሳችንን ስሜታችንን ለመቆጣጠር ትሬዲንግ ቪው ላይ ትሬዳችንን ብንከታተል የተሻለ ነው ከዚህኛው ማለት ነው። እዚህ ጋር አሁን ስቶፕ ሎሶችንን ማስተካከል እንችላለን። አሁን አንድ የማርኬቱኛ ወዳሰብነው አቅጣጫ ከሄደ በኋላ ማስጠጋት እንችላለን። ይሄ ማጣት አሁን ቅድም $350 ምናምን ነበረ ሪስክ ያደረኩት፣ አሁን 212 ማለት እችላለሁ። ከተመለሰ እንኳን እዚህ ጋር ድረስ ደርሶ ነው የሚመለሰው። ከዚህ ካለፈ ላይመለስ ስለሚችል ሪስክ ማድረግ የለብኝም ወደሚል ከሄዳችሁ ወደ ላይ ማስጠጋት ትችላላችሁ። መውጣትም ይቻላል ከዚህ በኋላ በቃኝ ተብሎ። ግን እነሱ ነገሮች አይደሉም። መጠበቁ የተሻለ ይሆናል። ስቶፕ ሎስም ቢነካ ቲፒም ቢነካ ፕሮፊትም ቢወስድ መጠበቁ የተሻለ ነው። አንድ የገባነውን ትሬድ አቋርጦ ከመውጣት ማለት ነው። እዚህ ትሬዲንግ ቪው ላይ ቅድም አሁን እዚህ ጋር ኤክስነስ ላይ እያየን የነበረውን ነገር እንቅስቃሴው ተመሳሳይ ነው። አንዱ ካንድል ስቲክ ምን ያህል ደቂቃ እንደቀረው ያሳየናል ምናምን። እዚሁ ሾርት እና ሎንግ ሳይዳችንን ከፍተን እዚህ ጋር እንትን ማድረግ እዚሁ መከታተል እንችላለን ትሬዳችንን ማለት ነው። እዚህ ለምሳሌ እዚህ ቦታ ላይ ነው ትሬድ የከፈትኩት። እዚህ ጋር ምልክት አደርግባታለሁ። ስቶፕ ሎሴን በቀዩ ሳይድ የቱ ጋር እንዳደረኩ ምልክት አስጠጋለሁ። ፕሮፊቴን የቱ ጋር እንዳደረኩኝ እንደዚህ አስተካክዬ እዚሁ ጋር ሊዘጋ ምን ያህል ደቂቃ እንደቀረው ምናምን እንቅስቃሴውን የት ድረስ እየሄደ እንደሆነ ምናምን እዚሁ ጋር መከታተል እችላለሁ ማለት ነው የከፈትኩት ትሬድ። አሁን እዚህ ጋር 278 260 ምናምን ይለናል። እዚህ ስቶፕ ሎስ ማስጠጋት። ከዛ በደንብ እንደዚህ ከሄደልን ደግሞ ከዚህ በኋላ ከተመለሰ ሪስክ ማድረግ አልፈልግም ካላችሁ ወደ ይሄ ስቶፕ ሎሱን ወይም ኤስኤል የሚለውን ወደ ፖዚቲቭ አሁን ተመልሶ ቢመጣ ራሱ ኔጌቲቭ አልገባም። $32 ፖዚቲቭ ይዤ ነው የምወጣው። ስለዚህ እንደዚህ ማስተካከል እንችላለን። በየትሬዱ መሀል ላይ $280 ምናምን ይላል። አሁን $1000 ምናምን ኖሮን ሪል አካውንት ላይ ይሄን ትሬድ ገብተን ቢሆን $300 ሰርተናል አሁን ማለት ነው። ከዛ $500ን ከነካው ደግሞ $500 ሰርተን ከገበያው እንወጣለን። ሆልድ ብናደርግ ከዚህ በኋላ ግን ቲፒ ግዴታ ማስቀመጥ አለብን አይደለም። ቲፒ ሳይኖረው ብናነሳው አሁን ቲፒውን ማርኬቱ እስከሄደበት ድረስ ይሄዳል። ግን ተመልሶ ከመጣ የደረሰበትን ቦታ ፕሮፊት ቴክ ሳናደርግ ተመልሶ ይቀንስብናል። የሰራነውን ሳናገኝ ትርፋማ አንሆንም ማለት። ስለዚህ እቅድ ይኖረናል። በእቅዳችን መሰረት ነው ትሬድ ማድረግ ያለብን። ለዛ ቲፒም ስቶፕ ሎስም ማስቀመጥ የተሻለ ይሆናል ማለት ነው።
20 ደቂቃ ሳይሞላው $500 ነክቶልናል። ከዛ በኋላ በቃ ወሰደ አስወጣን። ከዚህ በኋላ ማርኬቱ ሲንቀሳቀስ የኛን አካውንት ወይም ባላንሳችንን የኛን አፌክት አያደርግም። አንዴ ፕሮፊት ውሰድልኝ ያልነው ቦታ ደርሶ ካስወጣን በኋላ የሱ መንቀሳቀስ ምንም አፌክት አያደርግም ማለት ነው። ስለዚህ እንደዚህ ነው ትሬድ የምናደርግበት። ይሄንን በዲሞ ከፍታችሁ ብዙ ጊዜ 4 ወር 3 ወር 4 ወር እዚህ ላይ የራሳችሁን እውቀታችሁን ምናምን ቼክ ማድረግ ጥሩ ነው ማለት ነው። ሁል ጊዜ ቴስት ማድረግ ያው ፎርዋርድ ቴስት ይባላል። በእኔ አካውንት አይደለም ቁጭ አድርጌ ወደፊት ስትራቴጂን ቴስት እያደረግኩበት ያለውት ነው ማለት ነው። ስለዚህ አሁን ይዤው ቢሆን ይሄን የቅድሙን የከፈትኩትን ትሬድ ቲፒ ባይኖረኝ ካስቀመጥኩት በላይ $500 በላይ እየሄደ ነው ማለት ነው። አሁን ዝም ብለው ማለት ነው። ግን አይታወቅም። እዚህ ጋር ደርሶ ሳንወስድ ተመልሶብን ሊመጣ ይችላል። ከ500 በታች ደርሰን ኢቭን ደግሞ በዜሮም ሊያስወጣን ይችላል ማለት ነው፣ ብሬክ ኢቭን ስላስቀመጥን። ስለዚህ ሆልድ ማድረጉ እንደ ትሬደራችሁ አሁን ባለፈው አንዱ ቪዲዮ ላይ ታችሁ ከሆነ ስካልፕ ትሬደሮች አሉ፣ ዴይ ትሬደር አለ፣ ስዊንግ ትሬደር አለ ሲል ሰምታችሁታልና ስዊንግ ትሬደር ከሆናችሁ ስዊንግ ፖይንቶችን ጠብቃችሁ ነው ሆልድ የምታደርጉ። ስለዚህ አሁን ቅድም 1020 ነበር የከፈትነው። አሁን አካውንታችን 1520 ሆኗል። $500 በዚች 20 ደቂቃ ባልሞላ ውስጥ ሰርተናል ማለት ነው። እዚህ ጋር ክሎዝድ የሚለው ላይ ስትሄዱ ከፍታችሁ የዘጋችሁትን ፖዚሽን ያሳያችኋል። ቮሊዩሙ 0.51 ነው። የከፈታችሁበት ሰዓት፣ ሁሉም ነገር የሰራችሁት ፕሮፊት ምን ያህል እንደሆነ ምናምን ይኸው እዚህ ጋር 500.01 ይላል። እዚሁ ላይ የሰራነውን የከፈትነውን እናያለን። አንድ ትሬድ ነው የገባነው። በአንድ ትሬድ $500 ሰርተናል ማለት ነው። እዚህ ጋር የተዘጋበት ምክንያት ደግሞ ቴክ ፕሮፊት ይላል። እነዚህ ነገሮች እዚሁ ጋር ማየት እንችላለን። አጠቃቀሙ የኤክስነስ አጠቃቀም እንደዚህ ነው። ትሬዲንግ ቪውም ከዚህ ጋር ተመሳሳይ ነገር ነው። ግን ያኛው የተለየው አንዱ ካንድል ስቲክ ለመዝጋት ምን ያህል ደቂቃ እንደቀረው ወይም ምን ያህል ሰዓት እንደቀረው እዛው ላይ ስለሚያሳየን እሱ የተሻለ ነው። ትሬድ ከገባን በኋላ ደግሞ የብሩን መጠን የሰራነውን የብር መጠን እዚሁ ላይ ላይፍ ስለማያሳየን ኢሞሽናል ላለመሆን እሱ ላይ ትሬድ መከታተል፣ አናላይሲስ ለመስራት፣ ስዕሎች ለመሳል፣ መስላቸው ነገሮች ካሉ እነሱን ለመሳል ትሬዲንግ ቪው የተሻለ ነው።